ይህ በሻላ ቲዩብ እየተዘጋጀ የሚቀርብላችሁ የኛ ሰው በአውሮፓ የተሰኘው ዝግጅታችን ነው። ሻላ ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም ውዶች እንዴት ናችሁ? ይህ በሻላ ቲዩብ የሚቀርብላችሁ የኛ ሰው በአውሮፓ የተሰኘው ዝግጅታችን ነው። አሁን የምንገኘው በፍራንክፈርት ታውንሳንላገ ነው። ከጀርባ የምትመለከቱት ህንጻ አልቶፓ ይባላል። ስለዚህ ህንጻ አጠር ያሉ ታሪኮችን ልንገራችሁና ከሴፕቴምበር 16 ከሴፕቴምበር 20 ድረስ ደግሞ በጣም የተለየ ዝግጅት አለ። አሳውቃችኋለሁ። አብራችሁን ቆዩ። በዚህ አጋጣሚ ሻላ ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ ፕሮግራማችን ብዙ ሰው ጋር እንዲደርስ እንድታረጉ እንጠይቃለን። ሻላ ቲዩብ ሻላ ቲዩብ ሻላ ቲዩብ ሻላ ቲዩብ ከተማ ውስጥ የሚገኘው ይህ አልቶፓ የሚባለው ታሪካዊ የኮንሰርት ህንጻ ነው። ይህ ህንጻ በርካታ ታሪካዊ ክስተቶችን አስተናግዷል። የአልቶፔራ ግንባታ በ1873 ዓ.ም ተጀምሮ በ1880 ዓ.ም የተጠናቀቀ ሲሆን በጀርመኑ ንጉሠ ነገሥት ዊሊያም ቀዳማዊ ፊት በታላቅ ድምቀት ተመርቆ ነበር። የመክፈቻ ስነ ስርዓቱ ላይም የሞዛርት ዶን ጆቫኒ የተሰኘው ታላቅ የኦፔራ ሙዚቃ ቀርቦ ነበር። ህንጻው በዚያን ጊዜ ከነበሩ የኦፔራ ቤቶች ሁሉ እጅግ በጣም ዘመናዊና ግርማ ሞገስ ያለው እንደነበር ይነገራል። ህንጻው ለረጅም ጊዜ በጀርመን የባህልና የጥበብ ታሪክ ውስጥ ትልቅ ቦታ ነበረው። ይሁን እንጂ በሁለተኛው ዓለም ጦርነት ወቅት በ1944 ማለት ነው በተደረገ የአየር ጥቃት ክፉኛ ተመቶ ህንጻው ሙሉ በሙሉ ማለት በሚቻል ሁኔታ ወድሞ እስከ 80ዎቹ ዓመታት ድረስ ፍርስራሽ ሆኖ ቆይቷል። በዚያን ጊዜ ሰዎች የጀርመን በጣም ውብ ፍርስራሽ ብለው ይጠሩት ነበር። ከጦርነቱ ብዙ ዓመታት ካለፉ በኋላ አልቶፔራ እንደገና እንዲገነባ ዘመቻ ተጀመረ። ህዝቡ በስፋት በሰጠው የገንዘብ ድጋፍ በ1981 ዓ.ም የህንጻው መልሶ ግንባታ ተጠናቆ በድጋሚ ተመረቀ።
ይህ በሻላ ቲዩብ እየተዘጋጀ የሚቀርብላችሁ የኛ ሰው በአውሮፓ የተሰኘው ዝግጅታችን ነው። ሻላ ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እናመሰግናለን። ሻላ ቲዩብ